ሰላም ጤና ይስጥልኝ ውድ የጤናማ ሕይወት ተመልካቾቼ እንዴት ናችሁ? ዛሬ በጣም ቀላል ስለሆነ ግን በሕይወታችን ላይ በጣም ጠቃሚ ተጽዕኖ ስላለው አንድ ነገር እንነጋገራለን። ጠዋት ከእንቅልፍ እንደተነሳን በባዶ ሆድ ውሃ መጠጣት ሰውነታችንን እንዴት እንደሚቀይር ታውቃላችሁ? ይህ ቀላል ልምድ ለኩላሊት፣ ለአንጀት፣ ለቆዳ፣ ለአይምሮና ክብደት ለመቀነስም ጥቅም አለው። ዛሬ ይህን ሁሉ በዝርዝር እናያለን። ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ በማለት የደውሏን ምልክት ተጫኑ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። እስከ መጨረሻው መልካም ጊዜ ይሁንላችሁ። በባዶ ሆድ ውሃ መጠጣት በጣም ቀላል ነገር ቢመስልም ሕይወታችንን በጣም የሚቀይር አስፈላጊ ጉዳይ ነው። ብዙ ሰዎች በየቀኑ የሚያደርጉት ነገር ነው፣ ግን ትክክለኛውን ጥቅሙን አያውቁትም ወይም በበቂ ሁኔታ አያደርጉትም። ሰውነታችን እንዲሰራ፣ ኃይላችን እንዲጨምር፣ አይምሯችን ንቁ እንዲሆንና ጤናችን በአጠቃላይ እንዲጠናከር ይህ ነገር በጣም ያስፈልጋል። አንዳንድ ጊዜ ድካም ሲሰማን፣ ራሳችንን ሲያመን፣ ትኩረት ሲቀንስ ወይም ሰውነታችን ሲደክም ትልቅ ችግር ነው ብለን እንፈራለን። ግን አንዳንድ ጊዜ መፍትሄው እጅግ ቀላል ሊሆን ይችላል። በዚህ ቪዲዮ ውስጥ ቀላል ልምድ ሰውነታችንን እንዴት እንደሚጠቅም እና በየቀኑ እንዴት በትክክል መተግበር እንደምንችል በሰፊው እንነጋገራለን። ቪዲዮን ካያችሁ በኋላ ምናልባት ዛሬውኑ ሕይወታችሁን የሚያሻሽል አዲስ ልምድ ትጀምሩ ይሆናል። በባዶ ሆድ በተለይም በማለዳ ተነስታችሁ ውሃን መጠጣት ቀላል የሆነ ነገር ግን በጣም ጥሩ የሆነ የጤና ልምምድ ነው። በባዶ ሆድ ውሃን መጠጣት የምግብ መፈጨት ሂደትን ይጨምራል፣ ሜታቦሊዝምን ያሻሽላል፣ መርዛማ ንጥረ ነገሮችን ያመክናል፣ እንዲሁም የቆዳ ጤንነትንም ያሻሽላል። እነዚህ ከበርካታ ጥቅሞቹ መካከል ይጠቀሳሉ። ይህ በባዶ ሆድ ውሃ የመጠጣት ልምድ ቀኑን በጥሩ ሁኔታ ለመጀመርና አጠቃላይ ጤንነትን ለመደገፍ በጣም ጥሩ መንገድ ነው። በባዶ ሆድ ውሃ መጠጣት ወሳኝ ከሆኑ የጤና ጥቅሞቹ መካከል የሚከተሉትን እንመልከት። አንደኛ፣ የምግብ መፈጨትን ያሻሽላል። በባዶ ሆድ ውሃ መጠጣት መርዛማ ንጥረ ነገሮችን ጠራርጎ ለማስወገድ ይረዳል። እንዲሁም የምግብ መፍጫ ስርዓትን በየዕለቱ ያዘጋጃል። በተጨማሪም የምግብ መፍጫ ኢንዛይሞች እንዲመረቱ ስለሚያነሳሳ አጠቃላይ የምግብ መፈጨት ሂደትን እንዲሻሻል ያደርጋል ማለት ነው። ሁለተኛ፣ ሜታቦሊዝምን ያጎለብታል። በባዶ ሆድ ውሃ መጠጣት ሜታቦሊዝምን በጥሩ ሁኔታ ለማስጀመር የሚረዳ ሲሆን ይህም የሰውነት ክብደትን ይቆጣጠራል። ሶስተኛ፣ መርዛማ ንጥረ ነገሮችን እንዲወገዱ ይረዳል። ኩላሊታችን ቆሻሻንና መርዛማ ንጥረ ነገሮችን ከሰውነታችን ጠራርጎ ለማስወገድ ይረዳል። በባዶ ሆድ ውሃ መጠጣት ይህንን ሂደት የሚያሻሽል ወይም የሚያጠናክር ሲሆን ይህም አጠቃላይ መርዛማ ንጥረ ነገሮችን የማምከን ሂደትን ይደግፋል ማለት ነው። አራተኛ፣ የቆዳ ጤንነትን ያሻሽላል። በበቂ ሁኔታ እርጥበትን መጠበቅ የደም ዝውውርን ያሻሽላል። ይህም ቆዳው ጤናማ በሆነ መልኩ እንዲያበራ ያደርገዋል ማለት ነው። በተጨማሪም በባዶ ሆድ ውሃ መጠጣት መርዛማ ንጥረ ነገሮችን ጠራርጎ በማስወገድ ብጉርን እና ሌሎች የቆዳ ችግሮችን ለመቀነስ ይረዳል። ብጉር የሚያስቸግራችሁ ሰዎች ወይም ቆዳችሁ እንዲያበራ የምትፈልጉ ሰዎች ብትጠቀሙት ጥሩ ለውጥ ልታዩበት ትችላላችሁ። አምስተኛ፣ የበሽታ መከላከል ስርዓትን ይደግፋል። ውሃ የሰውነትን ፈሳሽ ሚዛን ለመጠበቅ ይረዳል። ይህም የሰውነት በሽታ የመከላከል ስርዓትን በአግባቡ ተግባሩን እንዲወጣ አስፈላጊ ነገር ነው። በባዶ ሆድ ውሃ መጠጣት ሰውነታችን ኢንፌክሽኑን በብቃትና በተሳካ ሁኔታ ለመቋቋም ወይም ለመከላከል ይረዳዋል ማለት ነው። ስድስተኛ፣ ክብደትን ለመቀነስ ውሃ መጠጣት የመጥገብ ወይም የሙሉነት ስሜትን ይፈጥራል። ይህም ከመጠን በላይ የመብላት አጋጣሚን ስለሚቀንስ በቀን ውስጥ የሚወስዱትን የካሎሪ መጠን ለመቆጣጠር ይረዳል ማለት ነው። ስለዚህ ክብደት ለመቀነስ የምትፈልጉ ሰዎች አንድ አማራጭ ሊሆናችሁ ይችላል ማለት ነው። ሰባተኛ
የኃይል መጠንን ያሻሽላል። ድርቀት ወይም የፈሳሽ እጥረት ድካምና የኃይል ጉልበት ማነስን ሊያስከትል ይችላል። ጠዋት ላይ በመጀመሪያ ወይም ከእንቅልፋችሁ እንደተነሳችሁ ውሃ መጠጣት የሰውነታችሁን ፈሳሽ እንደገና እንዲተካ ያደርገዋል። እንዲሁም የኃይል መጠናችሁ ይጨምራል ማለት ነው። 8ኛ ራስ ምታትን ይከላከላል። ድርቀት ወይም የፈሳሽ እጥረት ለራስ ምታት የተለመደ መንስኤ ነው። በባዶ ሆድ ውሃን መጠጣት ግን ተገቢ የሆነ እርጥበት እንዲኖረን በማድረግ ራስ ምታትን ለመከላከል ወይም ለማስታገስ ጥሩ መፍትሄ ነው። 9ኛ ለኩላሊት ጤና ውሃ መጠጣት ሽንትን በማቅጠን የኩላሊት ጠጠር እንዳይፈጠር ይከላከላል። በባዶ ሆድ ውሃ መጠጣት በቂ ፈሳሽ እንዲኖር ስለሚያደርግ የኩላሊት ጤንነትን ለመጠበቅ ጠቃሚው መንገድ ነው። 10ኛ የሊምፋቲክ ስርዓትን ሚዛን ያስጠብቃል። በባዶ ሆድ ውሃ መጠጣት የሊምፋቲክ ስርዓትን ሚዛን ለመጠበቅ ወይም ሚዛናዊ ለማድረግ ይረዳል። ይህም የሰውነት በሽታ የመከላከል ስርዓትን እና የፈሳሽ ሚዛንን ለመጠበቅ ወሳኝ ነው። እንግዲህ በባዶ ሆድ ውሃ መጠጣት ካሉት በርካታ ጥቅሞች መካከል እነዚህን ተመልክተናል። እናንተም ጠዋት ከእንቅልፋችሁ ከነቃችሁ በኋላ ወዲያውኑ ከ1 እስከ 2 ብርጭቆ ያልሞቀም ያልቀዘቀዘም ውሃ መጠጣት ትችላላችሁ። ከዛም ከ30 እስከ 45 ደቂቃ በመቆየት ምግብ መብላት ትችላላችሁ። ይህም የጠጣችሁት ውሃ ሙሉ በሙሉ እንዲመጠጥና ውጤት እንዲያመጣ ለማድረግ ይረዳችኋል ማለት ነው። ሌላው በአንድ ጊዜ ብዙ ውሃን ከመጠጣት መቆጠብ ይኖርባችኋል። ምክንያቱም የምቾት ማጣት ሊያስከትልባችሁ ስለሚችል ይህን ልምድ ማስወገድ ያስፈልጋል። በባዶ ሆድ ውሃን መጠጣት ብዙ ጥቅሞች ቢኖረውም ለጥሩ ጤንነት ግን ቀኑ ሙሉ ተገቢውን የሚያስፈልገንን ያህል ውሃ መጠጣት አስፈላጊ ነው እና ሌላው የኩላሊት ችግር፣ የልብ በሽታ እና የውሃ መጠን መገደብ የሚያስፈልጋችሁ ሰዎች ሐኪማችሁን ማማከር ይኖርባቸዋል። እንግዲህ ተመልካቾቼ በጠዋት ተነስቶ በባዶ ሆድ ውሃን መጠጣት ቀላል ነገር ነው፣ ግን በጣም ጤናማ ልምድ ነው። ነገ ጠዋት ጀምሩትና ለ1 ሳምንት ሞክሩት። ልዩነቱን ትመለከቱታላችሁ። ቪዲዮ ከጠቀማችሁ ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ቆይታ ይሁንላችሁ።